እሺ አባቴ አይኒና منه مشرف ركز اشعر كبري بيت مطاطا اندي عزوش مشري تعالش كفا عدالش كفا كلهم يا دوال باو يا ورفا باو يا ورفا اندي من تقرا لزي منه اندي هو بيسمعش اندي يسمع እንደውም ይሄ የበፊት ፍቅረኛዋ አያገባትም እያሉ ሲያወሩ የነበሩት ከተማ ከአንድም 2 3 4 የሚያፈቅርሽን ኪራ ልታገቢ እንደሆነ ይስሙ እና ቢያንስ ሽማግሌዎች ይላኳ እንደው ጽዬ ስፒከር ቢኖረኝ ኖሮ እዚህ ጋር ስፒከሪን ከፍቼ ሜዳ ላይ ያሉትን ሰውን ሁሉ ሳስጨፍር ነበር የምታገኙ ማንነሽ የኛ አስጨፋሪ እስኪ ተረጋጊ እና የት ነው ሄደን እናምጣ ምኑን ይሄ ምንድነው ይሄ እጃችሁ የምትቀቡት ነገር እንሶ ሰላም ይባላል አይኒና እንሽሽላ እሱ እኮ የቆየ ባህል ነው እናው ሂና ጀመራችሁ አይ እሱኛው ላይ እንኳን አልደረስም እና እሺ ምኑ ላይ አቆማችሁ ኒና በእናትሽ አታድርቂኝ ለነገሩ ቤላሱጥሽ እንዴ የምን ግቤ ለጉሮሮሽ ነው ኧረ ተይ ግን አንቺ ልጅ እንዴ እውነቴን እኮ ነው ጽዬ እኔ ሰው ሲያገባ ብርቅ ነው የሚሆንብኝ አንቺም ታገቢና ከዛ ብርቅነቱ ይቀራል እኔ ማንንም ማጋባው አንቺንም ይወድሽን የሚያፈቅርሽን ነው አይጺ እኔም ወደው እንጂ እሱ የሚወደኝ ሰው የለኝም እንዴ እኛስ አንቺ ወንድነሽ አንቺ ባልቶኛለሽ እሱስ ልክ ነሽ ግን ደግሞ አንድ ማመን ያለብሽ ነገር ማንንም ያለ ግጣሙ አልተፈጠረም ልክ እንደ ድስት ማለት ነው አይጺ እኔ ግን ብረምጣት ነኝ ያቺ ሴትዮ ብረምጣት ነሽ ብላኝልኝ ንግግርሽ ስለሳቅ ይቅርታ ሳቂ ጽ አንቺ በደንብ ሳቂ ይቅርታ እስካሁን አልተነሳሽ እኔ አልሄድም እንዴ ምን ማለት ነው በይተነሽና እንሂድ ምሩ እኔ ምንም የሚሄድ ፍላጎት የለኝም እኔ እኮ ስለደበረሽ ብዬ ነው ምን እዛው ወስደሽ የምታዝናኘኛት መሲም ስራ ልታሰሪ ምንም አትሰሪ እኔ ወጣ እንድትይ ስለፈለኩ ነው እሺ እዛ ማን አለ ማንንም የለም ኪያ ብቻ ናት ግን ይኸውልሽ እዛ ከሄድኩ በኋላ ይሄንን ስሪ ይሄንን አድርጊ እንዳትይ ምንም አትሰሪ እዚህ ከምትዘጊ ብንሄድ ይሻላል እሺ በቃ ልብስ ቀይሬ ልምጣ እንዴ በሱ እንሂድ ምን ሆነ ይሻላል አዎ እሺ ግን ያልኩሽን እንዳትረሺ አንድ ነገር የሚደብረኝ ነገር ካለ ቁልፍ ሰጪኛለሽ ወደ ቤት ተመልሼ እመጣለሁ እሺ ጸጉሬን አስተካክዬ ልምጣ ናው ሲመጣ ከሚናደደው ተዘግቶ ቢቆይ ይሻላል በቃ ለኪ ያለውላት ዴቭ አይ ከዚህ በፊት ላስቀየምኩ ነገር በሙሉ ከልቤ ይቀርበል ለየትኛው ተው እንጂ ዴቭ እንደረሳቱ ከዚህ በፊት እዚህ መጥቼ ተቀያይመን እንደተመለስኩኝ አስታውሳለሁ አይደለም ሰው እግር ከእግር ራሱ ይጋጨል እሱማ ነው ግን ደግሞ የኔ ጸም መሰረት የለው ኪራ ወንድሜ ቀናት መጥፎ ነገር ነው ሐሰት መናገርም እንደዛው አሁን ግን እሱን አስተካክለሃል ቢሆንም ግን ዴቭ ለጽናት ያለ ቀረቤታ በነድደኝና ሌላ ነገር ቢያሳስበኝ ነው እንደዚህ ሆንኩት ታው እንደሱ አትበል አሁን እሱ አልፏል አሁን ማሰብ ያለብን ስለወደፊቱ ነው እሺ ከልብ ነው ግን አይደል እንዴ ሲጀመር አንተ እሷን ባትወዳት እንዴት ብለህ በሷ ትቀና ነበር አው በጣም ነው የምወዳት ጽናት የልቤ ንግስት ናት እና ለምን እህቴን ወደድካት ብዬ ልቀየምህ በርግጥ ልክ ነህ በመሐላችን የስጋ ዝምድና ስለሌለ መጠራጠርህን አልጠላውት እሱስ ልክ ነህ ግን ደሞች ነገርህን በልክ አርጋት አጉል ቅናት ቤትን ደስታን ፍቅርን ያጠፋል አስተካክላለሁ እንዴ የእህቴ ባልቶን ስለሆነ ነው እሺ ያልከኝ አረ በፍጹም አይደለም አንተም ልክ እንደ ጽናት ንጹህ ልብ ስላለህ ነው አብረን ያደግነው ምግባችንም አንድ ነው መጠጣችንም አንድ ነው ለዛ ነው አይ
በምግብና በሚጠጣ ነገርማ ቢሆን ከሰው ይልቅ ጅብ ነበር ጥሩ ስነ ምግባር የሚኖረው። ለነገሩ ልክ ነህ። አስተሳሰብህም ሁሉ ነገርህም የታነስክበትን እጅ ማሳያ ነው። አዎ ያው እኔም ካደኩ በኋላ ቢሆንም ጽናት ናት ያነጸች። ያው እንግዲህ አንተ ደግሞ ልጆችህን ታነጻለህ። በሚገባ ነው በሚገባ ነው። አቀመጥለው ምን ላግዝሽ? ብትችል ባለማበላሸት ተባበረኝ። አንቺ እኮ የምሬ ነው የምልሽ። የካው ቀልሽ ምናምን አይጠገብም። እና ደግሞ ምሩ ምናምን እያጮችልሽ ነው። ሄሎ ምሩ፣ ደረስኩኝ እንዳትይኝ። ኧረ አልደረስኩም፣ ገና ልወጣ ነው። እኔ ደግሞ እኮ በር ክፈቺ ልትይኝ መስሎኝ። አይደለም፣ እኔማ እኮ የሚያስፈልገንን እቃ ናሆም መግዛት አልቻለም። ኧረ ወይኔ ሂጅ ልግዛ። ኧረ ብቻሽን? ለምን? ስፒድ እኮ አለ፣ ከሱ ጋር ሂጅ መግዛት እችላለሁ። እሺ እንደዛ ከሆነ በቃ መጣሁ። እሺ ነይ በቃ። ምንድን ነው የምንገዛው? ውይ አልነገርኩም እንዴ? ኪራ እኮ ይመጣል። የት ነው ከቻሳ የሚለው? ወደ ቤቱ ነዋ። ምን ማለት ነው ደግሞ? እየቀለድሽ ነው ማማ? ለምንድን ነው የምቀልደው? ምን እሺ ነው ይቆያል ምናምን አሁን አይመጣም ምናምን ስትሏ ነበር እንዴ? አንተ ምንድን ነው ቆይ መምጣቱ ይሄን ነው ያላሳሰበክ እንዴ? ምን ማለትሽ ነው? ቆይ እሱ መጣ ማለት እኮ ነው ህይወቴን ነው የሚያከብደው። እንዴት? በእሱ ምክንያት እኮ ስንት ነገር አዛ እንደበላው የምታውቂው ነገር የለም። በኪራ ነው ማለት ያው እሱ ከመጣ ምናምን ከቤት ምናምን ያስወጣኛል። ቆይ ከዚህ በፊት ከኪራ ጋር ትታወቃላችሁ? ኧረ ውፍ እኔ አላውቀውም። እና ከመሬት አንስቶ ምንድን ነው የሱ መምጣት ይሄን ያህል ያናደደክ? እንዴ ነገርኩሽ እኮ ምርጥዬ፣ እኔ የሚሄድበት ምናምን ስፋት የለኝም። ለዛ ነው። እንዴት እሱ ሲመጣ እንደማይወጣ ካንተ እርግጠኛ ሆንክ? እና ታዲያ አንቺ ስታስቢው ማንንም ቤቱ ምናምን የሚያኖር ይመስልሻል? ግን አወራርክ ምንም እንደሱ አልመሰለኝም። እና ሌላ ምን ሊሆን ይችላል? አላውቅም። አንቺ ደግሞ የሌለ በቃ ዝም ብልሽ በቃ መጠራጠር ምናምን ሙድሽ ነው። በቃ ትወጃለሽ። ምንድን ነው የምጠረጥረው? አላውቅም። በእናትሽ ተይኝ። ልጁ ምንድን ነው አስሬ እንደ ስስት የሚቀያይረው? ኒና ኪራ ምን ግራ የገባው ነው ታዲያ? ምንድነው የምታላዝኝው? እስኪ ዝም በይ። እኔ እዚህ መቀመጥ ሰለቸኛ። እኔም ሰልችቶኛል። በተለይ እዚህ ክፍል ውስጥ አንተን ፊት እያዩ እዚህ ወንበር ላይ ቁጭ ማለት ነው የሰለቸኝ። እንደዛ ካሰብሽ እኮ የነጻነት ቁልፉ አንቺ ጋር ነው። አሁን ሁሉ ልክ ማለት ትችያለሽ። ማለት የተጠየቅሽውን አድርጊ። ከዛ አይደለም እዚህ ወንበር ላይ መቀመጥ ይቅርና የኔን ፊት ራሱ ለማየት አትታደይም ማለት። ቆይን ፊት ለማየት ነው አትታደይም የምትለኝ? አዎ። ምን የሚታይ ፊት አለህና? እኔ ያስጠላለሁ እንዴ? በጣም። አንቺ ብቻ ነሽ እንደዚህ ያልሽ። ምን ነው ሌሎቹ ቆንጆ ሆነ ይሉ ነበር? አዎ፣ በውበቴ ብዙ አድናቆት ይደርሰኝ ነበር። ሞኝ ነገር ነህ እንዴ? ወንድ ልጅ እኮ ስለ ውበት አያወራም። ስለዚህ አመንሽ ማለት ነው? ምን ውበትህን ነው? እና በእናትህ አትስጋኝ። ወንድ እንዴት ስለ ውበት ያወራል? እኔ እኮ ከሴት ጋር ስለምን ማውራት እንዳለብኝ ስለማላውቅ ነው። አይ ምንም በቃ ወዲህ ነው። ሰኒ በግድ ቆንጆ ነህ አስብላታለሁ ብላ ከሆነ አትሳሳት። ብትገለኝ ቆንጆ ነህ አልልህ። ተሰማ ምን ነው? በሰላም ነው የምትሮጠው እንዴ? አጥር ላይ ሆኜ ስጠራት እኮ ወጣ። ማን? ምን ሆነ ነው? ተደነባብረሃል እኮ። አዎ አንድ ክፉ ተዋጊ በሬ ያለኝ እሱ አሯሩጦኝ እኮ ነው። እና ለበሬ ነው እንደዚህ የምትሮጠው እንዴ? ምን ማለት ነው? ከበሬ በላይ ምን አለ? በላሁን ተረጋጋ። አልረጋጋም። ለእኔ ያሰብካት ትምሰል እንዴ? ምን ሆነ ነው? አንዴ ሰው አንዴ አፈር የሚያደርግ እና ከጀርባዬ ጉድጓድ እየማሱ
አሁን ተረጋጋ ማለት ምን ማለት ነው እንዴ? አንተ ከዛ ሰው ጋር እየዋልክ አስተሳሰብም ተቀየረ እንዴ? እሱ አይደለም እኔን የቀየረኝ። እና በስተርጅና ምንድን ነው? ያው ብርቅዬን አስፈራርታችሁ ከኔ ነጠቃችኋት። ምን ተጠቀማችሁ? ማን ነው ደግሞ ያስፈራራት? አንተ ደግሞ ምን ሆነ እንዴ? ልጆቹ አልነገሩትም እንዴ? ምን አልከኝ? አሁን ምንም ማውራት አልፈልግም። በቃ አይደልኝ። ኧረ እኔም ከእንዳንተ ያለው ከራሱ ጋር የተጣላ ሰው ጋር መነጋገሬ ደግሞ ምንድን ነው?